የ2026 ወርልድ ካፕ አሸናፊ ፍራንስ ብዬ ሰራሁትን ቪዲዮ ለጊዜው ለስፔሻሊ ከዛሬው ጨዋታ በኋላ አዘግቻለሁ። ምንድነው ፍራንስ ምንድነው ዛሬ ማን የገባው እዚህ ማን የገጠመው እንዴ? ጭራሽ ፋይቲንግ ቦክሲንግ ኤምኤም ፋይት እንዴ? ጂጂትሱና ቃተሊና መሆናችሁ እኮ የፋይቱ የነቆራው የድብድም ኢንተረስታችሁ ምናምን ይበሳል እኮ ከጨዋታው። ምንድነው እንደዚህ ከበዳችሁ? ኦሊሴ ከብዶሃል። ከዛም አልፎ ጸብ ነው የምትፈልገው አንተ። እምባፔ ፓስቱ እምባፔ እንትን እያልክ ነው እየፈጠርክ ነው ራስ ላይ ሆይ እንዴ። ለምሮ መሞከር የለባቸው ሌሎቹ ጀነራል this is not Real Madrid babe። ፖርቹጋል እንደምንም ብለሽ ለፊ ነይ፣ ስፔን እንደምንም ብለሽ ለፊ እንጂ አይዞሽ ፍራንስ ጋር አይዞሽ። ቆይ አይዞሽ። እሺ ኪሊያን አይዛክ ምንድነው ይሄ ሴሌብሬሽን? አገባና ፔናልቲ ማለት ነው። እንደዚህ ያለ ፔናልቲውን ሲያገባ እንዲንሸራተት ምናምን ሲቆፍሩበት ማን ፓራጓዮች የመጨረሻ ሃራምቦል ሌቭል 10 ይሄ እንደዚህ አይነት ሃራምቦል አይቻላል። ማን ሙሉ ጨዋታውን ዘጉት። ይሄን የፍራንስ አታክ በዚህ ልክ ማን ስንቶን ታርጌት የሞከሩት 2-3 ሊያልቅ ሲል እንደውም ባፔ ሞካከረ እንደውም እንጂ ማለት እስከዛ ሰዓት ድረስ 2 ምናምን ነበር የሞከሩት። ምን አይነት አዘጋግ ነው ደግሞ ሙሉ ጨዋታውን ሰው መቀጥቀጥ እንደዚህ ምናምን ምንድነው? በጣም ቶክሲክ ናቸው። ማን እምባፔ ፔናልቲ ባያገኙ ኖሮ ፍራንሶች ማለት ነው አይ ዶንት ቲንክ ሶ ዛሬ ኤክስትራት የሚወጡ ነበር። ምን አይነት አዘጋግ ነው የዘጉት? አንተ ፓራጓይ የመጨረሻ መጥፎ ቲም አይደል እንዴ? ማን አልሚሮን ዝም ብሎ ይሮጣል ጡንቾ እስኪሸማቀቅ ድረስ መሮጥ ጀመረ። ከዛ በኋላ ቆመ። ማን እነዚህ ግን ኤአይዎች ናቸው። ኤአይዎች መቆም እንደሚችሉ አሳይተውናል ዛሬ ፓራጓዮች በሌቭል 10 ሃራም ገብቷላ። ከዛ ውጪ በምንም አይቆም። ሃክ ተደርገዋል ማለት ነው። እነዚህ ሰዎች ቀጣይ ከሞሮኮ ነው የሚጫወቱት። ማን ሞሮኮ ደግሞ ዛሬ 3-0 ነው ያሸነፈው። ገብቷቸዋል። ጽድት ያለ ጨዋታ እንደምንሄድ እርግጠኛ ነኝ። ማን ይሄ ሴሌብሬሽን ግን ተመችቶኛል። ማን እምባፔ Kylian Dictador Kylian Dictador Kylian Dictador Kylian Dictador Kylian Mbappé Kylian Dictador el que manda en el campo el hombre de fe ለዚህ ጨዋታማ እንቅልፍ ማባከኑላ ተገቢ አልነበረም። የምሬን ነው የምላችሁ። ለጥብለን ጠዋት ስንነሳ ውጤቱን መስማት ወይ ማየት ያለብን አይነት ጨዋታ ነው ዛሬ ያዩት። ምንም ምን ያልጣመኝ ያልወደድኩት አይነት ጨዋታ ነው ይሄኛው ጨዋታ። ለምን እንደሆነ አላውቅም። እኔ የፈረንሳይ ጨዋታ ምንም ይሁን ማለት ነው ሊደብረኝ የሚችል አይነት ጨዋታ አልነበረም። በርግጥ ፓራጓዮችም የተጫወቱት ጨዋታ እጅግ ከባድ ነው ጀምአው። ለማንኛውም 1-0 በሆነ ውጤት እንግዲህ ፍራንስ በማሸነፍ ወደ ቀጣዩ ዙር አልፋለች። ቀጣይ ከሞሮኮ ጋር የሞት ሽረት ትግል ምንመለከት ይሆናል። ማንዬ እኔ ለሞሮኮ በፍጹም ዝቅ ያለ ግምት ሊሰጣት የማይገባ ቡድን ነች። ማንዬ እጅግ በጉጉት ነው የሞሮኮን ጨዋታ የምጠብቀው የሚሆነው ጀማው። ለማንኛውም ፍራንስ 1-0 አሸንፋለች። የጎሉ ባለቤት በፔናልቲ እንግዲህ ኪሊያን ምባፔ ነው። አሁንም እንግዲህ የጎል ፉክክሩ ማለት ነው ከሜሲ ጋር አንገት ለአንገት ተናንቆ እየሄደ ያለ ተጫዋች ነው። እንደውም እኔ ዛሬ 2-3 ነገር አግብቶ ከሜሲ ላይ ደርሶ በለጥም ሊለው ይችላል ብዬ ገምቼ ነበር፣ ግን አልሆነም። በጣም ከብዷቸው ነበር። በርግጥ ወደ መጨረሻው ጨዋታ አካባቢ ከባድ ኳሶችን አግኝቶ የፓራጓይ በረኛ በሚያስደንቅ መልኩ ደብል ሴቭ በማድረግ አድኖበታል። ለማንኛውም ስለ ጨዋታው ምን ትላላችሁ? ሐሳባችሁን አካፍሉኝ። ከዚህ ጨዋታ እንኳን እንቅልፍ ይሻል ነበረ። ሰላም እደሩ። ትላንትና የአርጀንቲና ከምተኛ ይህን ጨዋታ በተኛ ይሻለኝ ነበር። ፍራንስ 1-0 በሆነ ውጤት ማሸነፍ ችላለች። ስለ ጨዋታው አንዳንድ ነገር ልበላችሁ። ይሄ ፎቶ ሙሉ ጨዋታውን ይገልጸዋል ብዬ አስባለሁ። ፓራጓዮች ኳስ የሚጫወቱ አይነት ቲሞች አሉ። እኔ በጣም እንዳያልፉ ፈልጌ ነበረ። እስካሁን ራሱ ባለው ጀርመን ሲጥሏት በጣም ነበር የተበሳጨው። ዛሬም በጣም የተግማማ ኳስ ነው ሲጫወቱ የነበሩት። ይከላከላሉ። መከላከል አንድ ነገር ነው፣ ግን ፋውል ይሰራሉ፣ ከጀርባ ይተናኮለዋል፣ ይሰድበዋል፣ ይመቷል ምናምን። በጣም የሚያስጠላ አይነት አካሄድ ያለው ቲም ነው። ሆኖም ግን ማይክል ኦሊሴ እንደ ዛሬ ሲጠፋ አይቻው አላቅም። ሙሉ አመት እንደዚህ ድሪብል ማድረግ የከበደው ጨዋታ አለ ብዬ አላስብም። እንደዚህ ምንም አይነት ሞመንት መፍጠር የከበደው ጨዋታ አለ ብዬ አላምንም። እኔ ወደ ክለባችን ወደ አርሰናል ስመለስ ብራድሊ ባርኮላን በ100 ምናምን ሚሊዮን ማምጣት ልክ አይደለም። እውነት እኔ ቢመጣ ያን ያክል የሚከፋኝ ሰው አይደለም። ነገር ግን ያን ያክል ገንዘብ የሚያወጣ ተጫዋች እንዳልሆነ ዛሬ ተመለከተን ይመስለናል። እሱ ከተቀይሮ ከወጣ በኋላ ዴዚሬ ዱዌ የሚገራረም ስራ ነው የሰራ የነበረው። ፔናልቲውን በሱ ነበር ማግኘት የቻሉት። አልምባላሉ ደግሞ ኪሊያን ምባፔ ቅርቅር አድርጎታልና እዛ ፔናልቲ ስፖት ላይ ራሱ ሲፈጥሩት የነበረው ግርግር ፓራጓዮች ወይ ይሄ ልጅ ማለት ነው ኩኩሬላ ሆኖ በምስኪን በሚመስል ምናምን፣ ግን ይሄ ሴጣን የባሰ እንዳለ ጨዋታው ካለቀ በኋላ ራሱ ዳኞቹ ሊበላቸው ፈልጎ ነበር። ብቻ ፓራጓይ ወድቃለች፣ ፍራንስ አልፋለች። ፍራንስ ከሞሮኮ የሚገርም ጌም ነው የምንመለከተው።
ፎሎ ኮፒ ሼር እያደረጋችሁ ይመቻችሁ። ፈረንሳይ አመጣም ቢሆን 1-0 በማሸነፍ ወደ ቀጣይ ዙር ማለፏን አረጋግጣለች። ቀጣይ ጨዋታ ግን ሞሮኮ ከፈረንሳይ ምን አይነት ጨዋታ እንደምናይ አስቡት። እንግዲህ እኔ ሁለቱም ቢወድቁ ደስ ይለኛል እዚች ጋር ለሮናልዶዬ ሲባል ማለት ነው። ግን በቃ ማን እንደሚያልፍ ለመገመት ከባድ ነው። ፈረንሳይ ከፍተኛ ግምት ትወስዳለች፣ ግን ሞሮኮ አትናቅም አባቴ። ፈረንሳይ ተሟሙተው 1-0 አሸነፉ። አሪፍ ውጤት ነው። ዊን ኢዝ ዊን። በዚህ ሰዓት ላይ ምንም ጨዋታ ማሳመር ምናምን አያስፈልግም። ነገር ግን 1-0 አሪፍ ውጤት ነው ለፈረንሳይ። ቀጣይ ተጋጣሚያቸው ሞሮኮ ነው። ኪሊያን ምባፔ በወርልድ ካፕ ያገባቸውን ጎሎች እንግዲህ 6 አድርሷል። በኦል ታይም ወርልድ ካፕ ታፕ ስኮረር ላይ ደግሞ ሁለተኛ ተቀምጧል በ19 ጎል። ዋናው ዊን ኢዝ ዊን። በቃ ጨዋታው ፓራጓዮች በፈለጉበት መንገድ ነው የሄደው። ዘግተውን የተጫወቱት ተከላክለው ነው። በቃ አስቀያሚ አድርገውት ነበር የጨዋታው። ነገር ግን ለፈረንሳይ ዊን ኢዝ ዊን። ቀጣይ ገጣሚ ሞሮኮ ነው። ቀለል ያለ ጨዋታ አይሆንም። ያም ሞሮኮ ከባድ ቲም ነው። ፈረንሳይ ግን ያው ለማሸነፍ ሁሉ ነገር አላቸውና እናያለን። ምባፔ የሚገርም ተጫዋች የሚገርም ሞክሯል፣ ግን በረኛ አይደለም። በጣም እድለኞች ናችሁ ይሄን ጨዋታ ሳታዩ የተኛችሁ ወገን። የምሬ ነው የምላችሁ። እኔ ኤምኤምኤ ነው ያየሁት የኤፍሲ ላይ በሉት። ይሄ እኔ ምን አይነት ቀሽም የሆነ ዳኛ ነው ደግሞ ይሄ ኡዝቤኪስታን ነው ምናምን። አውዝ ቢላሂ ምንሽ የመጨረሻ በቃ በእንቅልፌ ነው የተጫወቱብኝ እንዴ። ትናንት የአርጀንቲናን ጨዋታ ኧረ በአላህ ምን አይነት ነገር ነው እናታችሁ። እኔ ኮፒ ሊንክ አድርጉት በደንብ። አሁን የሌሊት ነው 8 ሰዓት ነው ሀቢቢ። እንቅልፌን ነው መስዋዕት ያደረኩት ለማይረባ ኳስ ማለት ነው። በደንብ እርገጡትማ ኮፒ ሊንክ። ይህን ሁሉ አታኪንግ ፕሌየር ይዛ ፍራንስ በዚህ ልክ ማስከፈት ላይ ትቸገራለች የሚል ግምት ጭራሽን ያልነበረኝ። በተለይ ደግሞ ኦሊሴ እንዳላት እያሰብኩ አንድ እንኳን አደገኛ ኳስ ሳልመለከት ወጣለሁ የሚል ግምት ጭራሽን ያልነበረኝ። ስለ በዚህ ጨዋታ እኮ የፍራንስ ብዙ ሙከራዎችን ከተመለከታችኋል። ራቢዮት ሹት ያደረገው ኮኒ የተባለው ተጫዋች የሆነ አውትሳይድ ሹት ያደረገውና ኪሊያን ምባፔ በጣም ቀላል የሚባል ኳስ ሴቭ ያደረገበት በረኛ። ምናልባት ደግሞ መጨረሻ 95 ነው 96ኛው ደቂቃ ላይ ኪሊያን ምባፔ ደብል ሴቭ ያደረገበት ኳስ አደገኛ ኳሶች ማለት ነው። ፍራንስ የሁሉ አታኪንግ ፕሌየር ይዛ የሁሉ የማጥቃት ተጫዋች ኑሯት፣ እንዲሁም ደግሞ በጣም በቻንስ ፈጠሮ ረገድ ደግሞ ኦሊሴን የሚያክል ተጫዋች ኑሯት በዚህ ልክ ማስከፈቱ ላይ እንዴት ትቸገራለች የሚል ግምት ጭራሹን ያልጠበቅኩት ነው ማለት። እኔ በጣም ብዙ ሙከራዎች ያሉት ድብደባ ያለው ጨዋታ ልመለከት እንዲህ ሎ ብሎኮች ሲመጡ እንደውም በጣም ለፍራንስ ሲምፕል ምናምን እንደሆነ ነበር የገመትኩት ማለት። በጌታ ስም ፓራጓይ ይመቻቸው በዚህ ልክ መከላከል፣ በጣም ጥራት ያለው መከላከል ማለት። ከዛ ውጭ ግን እቺ ቅያር ወሳኟ ቅያር ናት ማለት ነው። ዱዌ በጣም ትክክለኛው ቅያር ነበር። 63 ነው 61ኛው ደቂቃ ላይ የተቀየረው ዱዌ በ3 ደቂቃ በሁለት ደቂቃ ልዩነት ቆንጆ የሚባል ለውጥን የፈጠረው ፔናልቲ እንዲያስገኙ ነው ማለት ነው። የኪሊያን ምባፔ ደግሞ በጣም መጠቀም የሚችል አይነት ተጫዋች ነው። ጎሏን አስቆጥቶ ቀጣይ እንግዲህ የፍራንስ ተጋጣሚ ሞሮኮ ነው የሚሆን። በእርግጠኝነት ሞሮኮ ከፓራጓይ በተሻለ በደንብ ይፈትናቸዋል። ሙከሮችንም እያደረገ ሞሮኮ ጥሩም እየተጫወተ የሚል እምነት አለኝ። ፍራንስ ከሞሮኮ ቀጣይ አሪፍ ጨዋታ እንደምናይ ተስፋ አደርጋለሁ። በሌሊት ፖስት ስለማደርገው ደግሞ ሼር ኮፒ ሊንክ ሪፖስት እንደምታደርጉት ተስፋ አደርጋለሁ ማለት ነው። ይመቻችሁ። የዓለም ዋንጫ በስተመጨረሻም ሌላ ታሪክ ውስጥ ገባ። ፓራጓይ ክብር ያለው ሽንፈት ተሸንፋ ወደ 8 ውስጥ ሳትቀላቀል ቀረች። ፍራንስ በኪሊያን ምባፔ ብቸኛ ፔናልቲ ጎል ታግዛ 8 ውስጥ መቀላቀሏን አረጋገጠች። አሜሪካ የምታግማማው መጨረሻው እያማረ መጣ። የዓለም ዋንጫ እያማረ መጣ። ለእንቅልፋችን ካሳየ ካሰን መጣ። ይመች እንኳን ማየ ነው እንኳን እንቋጠር ይመች። ፈረንሳይ ፓራጓይን 1-0 በሆነ ጠባብ ውጤት በማሸነፍ ወደ ኳርተር ፋይናሉ እንግዲህ ፓራጓይን በማሰናበት መቀላቀል ችላለች። እኔ በዚህ ዓለም ዋንጫ የተረዳሁት ነገር ቢኖር አንድ ቀላል የሚባል ብሔራዊ ቡድን እንደሌለ ነው ማለት ነው። እያንዳንዱ የሚሰናበቱት ብሔራዊ ቡድኖች የሆነ ከጨዋታው በፊት የሰጣቸዋቸው ግምቶች ማለት ነው ቀለል ያለ ቢሆን እንኳን ጨዋታው ላይ የምታዩት ሪያሊቲ በጣም ጠንካራ እንደሆኑና እስከ መጨረሻው እንደሚጋደሉ ነው ማለት ነው። ፓራጓይ በእርግጥ ጀርመንን ጥላን የመጣችው ዛሬም ለፍራንስ እኔ ፍራንስ እንደዛሬ ተቸግራ የተመለከትኩት አይመስለኝም እንደ ትላንቷ አርጀንቲና ሁሉ ማለት ነውና ጭራሽ ክሬቲቪቲ ሁሉ ጠፍቶ ነበር። ፓራጓይ ስትከላከል የነበረበት መንገድ በጣም አስደናቂ ነበረ። ብቸኛውን ጎል በኪሊያን ምባፔ አማካኝነት ሲያገኙም እንግዲህ 7ኛው ደቂቃ ላይ በፔናልቲ
ነበር ማስቆጠር የቻሉት የዛሬው ዴይ ላይ በተሰራ ጥፋት አማካኝነት ማለት ነው። ከዛ ውጪ ግልጽ የሆነ የጎል እድል ለመፍጠር በጣም ተቸግራ ነበር ፍራንስ ጎሉን እስክታገኝ ድረስ ማለት ነው። ከዛ በኋላ ያው ብዙ የካውንተር አታክ እድሎችን አግኝታ ነበረ፣ ግን ከዛ በፊት በቃ ለማስከፈት በጣም ነበር ስትታገል የነበረው ማለት ነው። ኤኒዌይ ፍራንስ በኳርተር ፋይናሉ ሞሮኮን የምትገጥም ይሆናል። በጣም ያበደ ጌም ነው የምናየው። ገና ከወዲሁ ያጓጓኝ ጨዋታ ነው የሚሆነው ይሄ ጨዋታ ማለት ነው። ኪሊያን ምባፔም ከሊዮኔል አንድሬስ ሜሲ ጋር በ7 እኩል ጎል እንግዲህ የዚህ ዓለም ዋንጫ ቶፕ ስኮረርነትን አብሮ እየተፎካከረ ይገኛል ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይሄ እግር ኳስ ብቻ ነበር መቼም አትሉኝም። በፈጣሪስ ምን አይነት እልህ አስጨራሽ ውጊያን የነበረው ጋይዝ! እረ ጦርነት፣ እረ ፓራጓይ ቡሊ ያደርጋሉ አይገልጸውም። እኔ በጣም ያስገረመኝ ነገር ይሄ ሁሉ ፋውል፣ ይሄ ሁሉ በጣም ስካሚንግ የነበረበት ጨዋታ በፓራጓይ በኩል አንድም ቢጫ ካርድ ሳይመለከት ነው የወጡት። በጣም አስገራሚ ነው። ፈረንሳይ በተቃራኒው 3 ቢጫ ካርድ ተመልክታለች። እጅግ በጣም አስገራሚ፣ በጣም በቃ በእልህ በፍትጊያ በጸብ የተሞላ ጨዋታን የነበረው በተለይ ሰከንድ ሃፍና ወደ መጨረሻዎቹ ደቂቃዎች ይለያል። ፈረንሳይ በጣም ታግላ እንግዲህ በብቸኛው የኪሊያን ምባፔ ፍጹም ቅጣት ምት ጎል 1-0 አሸንፋ የመጨረሻውን 8 መቀላቀሏን አረጋግጣለች። በቀጣይ ደግሞ ቀደም በላይ ያሸነፈችዋን ሞሮኮን የምትገጥም ይሆናል። ምን አይነት የፓራጓይ ቡድን የተመለከትነው በጣም ሶሊድ ናቸው። ምናልባት 4 ወይ 5 ሾት ብቻ ናቸው ኦን ታርጌት የፈቀዱላቸው። ግብ ጠባቂውን እነዛን ሾቶች በአግባቡ መልሷል። እጅግ በጣም ሶሊድ በቃ ጠጣር አለት የሆነ ቲም ቢኖር ፓራጓይ ነው ጋይስ። ባለፈው ጀርመንን ለምን ጥለው እንዳለፉ ዛሬ በድጋሚ ፈረንሳይ ላይ አስመልክተውናል። ለማንኛውም ኪሊያን ምባፔ በጎል አግቢነቱ እንግዲህ ከሊዮኔል ሜሲ ጋር እኩል በመሆን 7ኛ ጎሉን ማስቆጠር ችሏል በዓለም ዋንጫው። በአጠቃላይ ደግሞ 19ኛ የዓለም ዋንጫ ጎል ላይ ደርሷል። ለማንኛውም እልህ አስጨራሽ ስለነበረው በጣም ድራማቲክ ጨዋታ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ።